ሰላም 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 ውድ ተመልካቾቻችን ወደ ቻናላችን እንኳን በደህና መጡ። ዛሬ በጣም ጠቃሚ ስለሆነ ርዕስ እንወያያለን። ከአንድ ቦታ ወደ ሌላ ቦታ ለመጓዝ ታስቡ ምን ነገሮችን ማዘጋጀት አለባችሁ? ብዙ ሰዎች በቂ ዝግጅት ሳያደርጉ ይጓዛሉ። ከዚያም የገንዘብ ችግር፣ የሰነድ ችግር፣ የጤና ችግር ወይም ሌሎች ያልተጠበቁ ችግሮች ያጋጥሟቸዋል። ይህን ቪዲዮ እስከ መጨረሻው ከተመለከታችሁ ማንኛውም ጉዞ በተደራጀና ደህንነቱ በተጠበቀ መንገድ ማድረግ ይችላላችሁ ማለት ነው። ወደ ነጥቦቹ። አንደኛ፣ የጉዞ እቅድ ማዘጋጀት። ጉዞ ከመጀመሩ በፊት ግልጽ እቅድ ያስፈልጋል። ራሳችሁን ጠይቁ። የት ነው የሚሄደው? ለምን እሄዳለሁ? ስንት ቀን እቆያለሁ? ምን ቦታዎችን እጎበኛለሁ? እቅድ መኖሩ ጊዜንም ሆነ ያዝነውን ገንዘብ በአግባቡ ለመጠቀም ይረዳናል። ሁለተኛ፣ በጀትን ማቀድ። ጉዞ የሚሳካው በትክክለኛ የገንዘብ እቅድ ነው። የሚከተሉትን ወጪዎች አስቀድማችሁ አዘጋጁ። የመጓጓዣ፣ የሆቴል፣ የምግብ፣ የመግቢያ ትኬቶች፣ የግዢ እንዲሁም ድንገተኛ ወጪ ብላችሁ ማዘጋጀት ያስፈልጋል። 10 ወይም 20% የሚሆን ተጨማሪ ገንዘብ መያዝ ይመከራል። ምክንያቱም በጉዞ ወቅት ከኛ ቁጥጥር ወይም ከኛ እቅድ ውጪ የሆኑ አንዳንድ ወጪዎች ሊያጋጥሙ ስለሚችሉ ማለት ነው። ሶስተኛ፣ አስፈላጊ ሰነዶች። ወደ ጉዞ ከመነሳታችሁ በፊት ሁሉንም ሰነዶች ደጋግማችሁ አረጋግጡ። መታወቂያ፣ ፓስፖርት፣ ቪዛ፣ ትኬት፣ የሆቴል ማስረጃ፣ የኤርቤንቢ ማስረጃ፣ የጉዞ ኢንሹራንስ፣ ዲጂታል ቅጂዎችንም በስልኮ ያስቀምጡ። አራተኛ፣ ሻንጣውን ማዘጋጀት። ብዙ ዕቃ መያዝ ጥሩ አይደለም። የሚያስፈልጉትን ብቻ የያዙ። ተስማሚ ልብስ፣ ጫማ፣ የንጽህና ዕቃዎች፣ መድኃኒት፣ ቻርጀር፣ ፓወር ባንክ የመሳሰሉትን አስፈላጊ ነገሮች መያዝዎን ያረጋግጡ። ሌላው ኮተት ሊሆን ይችላል አንዳንዴ። አምስተኛ፣ ጤናና ደህንነት። ጤናችሁ ከሁሉ በፊት ነው። የመጀመሪያ እርዳታ ኪት፣ የምትወስዷቸውን መድኃኒቶች፣ ንጹህ ውሃ፣ የአደጋ ጊዜ ስልክ ቁጥሮች መኖራቸውን በትክክል ያረጋግጡ። ስድስተኛ፣ መጓጓዣ። ትኬታችሁ አስቀድማችሁ መቁረጥ። ከመነሻ ሰዓት ቢያንስ 2 ሰዓት ቀድማችሁ በአውሮፕላን ማረፊያ ወይም በአውቶቡስ ጣቢያ ለመገኘት መሞከር። ሰባተኛ፣ ማረፊያ። ሆቴል ወይም ኤርቤንቢ አስቀድማችሁ መያዝ። የአድራሻውና ስልክ ቁጥሩ መኖሩን በትክክል ማረጋገጥ። ስምንተኛ፣ ገንዘብ። ጥሬ ገንዘብና የባንክ ካርድ ሁለቱንም የያዙ። ገንዘባችሁን በአንድ ቦታ ብቻ አለማስቀመጥ። ገንዘባችሁን በታትናችሁ የተለያየ ቦታ ላይ ማስቀመጥ። ምክንያቱም በጉዞ ወይ ሻንጣ ሊጠፋ ይችላል፣ የተለያዩ ነገሮች ሊያጋጥማችሁ ይችላል። ዘጠነኛ፣ ቴክኖሎጂ። ስልካችሁን እና ሙሉ ፓወር ባንካችሁን ሙሉ ቻርጅ ማድረግ። ጉግል ማፕ፣ ኦፍላይን ማፕ እንዲሁም የሰነዶች ዲጂታል ቅጂ ያስፈልጋችኋል። አስረኛ፣ የአካባቢ ባህልና ሕግ። የምትሄዱበትን አገር ወይም ከተማ ሕግና ባህል ይወቁ። ለአካባቢው ሰዎች ክብር ማሳየት የተሻለ ተሞክሮ ያመጣል፣ እንዲሁም ካላስፈላጊ ቅጣት ወይም አደጋ ይጠብቃል። የትኛውንም ጉዞ ከማድረጋችሁ በፊት ስለዛ ቦታ፣ ስለዛ ባህል፣ ቦታው ላይ የተከለከሉ ቦታዎች መኖራቸውን ማረጋገጥ። 11 የአየር ሁኔታ። የአየር ሁኔታውን አስቀድመው ይመልከቱ። ዝናብ፣ ፀሐይ ወይም ብርድ እንደሚሆን ማወቅ ተገቢ ልብሶችን ለመያዝና አላስፈላጊ ኮተቶችን ላለመሸከም ይረዳናል ማለት ነው። 12ኛ ቤትዎን ማዘጋጀት። ለጉዞ ከመውጣቱ በፊት በሮን መቆለፍ፣ ኤሌክትሪክ መሳሪያዎችን ማጥፋት፣ እንደ ስቶቭ ምናምን የመሳሰሉትን አይነት ነገሮች መነቃቀል፣ ለቤተሰብ ወይም ለጓደኛ የጉዞ መረጃችሁን መስጠት ነው። እንግዲህ ጉዞ ደስታና ትውስታን የሚፈጥር ልምድ ነው። ነገር ግን ስኬታማ ጉዞ የሚጀምረው ከጥሩ ዝግጅት ነው። እነዚህን 12 ነጥቦች ከተከተላችሁ ጉዞ የተደራጀ፣ ደህንነቱ የተጠበቀና እንዲሁም አስደሳች ይሆናል ማለት ነው። ይህን ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ ያድርጉ። ቻናሉን ሰብስክራይብ ለማድረግ የደውል ምልክቷን ይጫኑ። እንዲሁም ይህን ቪዲዮ ይጠቅማችኋል ለምትሏቸው ሰዎች ሼር አድርጉላቸው። ስለተመለከታችሁን እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበል። ቻው።